እንደ ሀገር የወረቀት ምርት ችግርን ለመፍታት የተለያዩ ጥረቶች ሲደረጉ ቆይተዋል። በተለይም ወረቀትን በሀገር ውስጥ ማምረት የሚያስችሉ የምርምር ስራዎችን በመስራት ችግሩን ለመፍታት የተሄደበት ርቀት ዋነኛው ነው። መሰል ጥረቶችን በመደገፍ ረገድ የፈጠራና ምርምር ስራዎች ያላቸው ሚና ቀላል የሚባል አይደለም። ተስፋ ሰጪ ጥረቶችና ጅምሮችም ታይተዋል። ወረቀትን ከተለያዩ የግብርና ግብአቶች መስራትም ተችሏል። በቤተ ሙከራ ደረጃ ከቲማቲም ሊሰራ ይችላል፣ ከገለባ ሊሰራ ይችላል፣ ከሩዝ ገለባ ሊሰራ ይችላል። የተለያየ ገለባ ያላቸው ወይም ስትሮ የምንላቸውና ከስኳር ፋብሪካ ተረፈ ምርት ባጋስ ሊሰራ ይችላል። ብዙ ምርምሮች አሉ። ለወረቀት ፐልፕ የምናገኝበትን ሁኔታ ከእንሰት ወይም ፎልስ ባናና ከምንለው ለምግብ አገልግሎት ከማይውለው ፓርቱ ፐልፕ ለማምረት ነው ጥናት የሰራ ነው። ያው ጥናቱም ሰክሰስፉል ሆኖ 2016 ላይ ወደ ኮመርሻላይዜሽን እንዲያድግ በተሰጠው አቅጣጫ መሰረት ኮመርሻላይዝ ተደርጎ ምርት ጀምሯል። አሁን ላይ ያለውን ከፍተኛ የሆነ የወረቀት ፍላጎት ለማሟላት የተጀመሩ የወረቀት ምርት ስራዎችን አቅም ማሳደግ ለወረቀትና የወረቀት ውጤቶች አምራች ኢንዱስትሪዎች ትልቅ ተስፋን ይዞ መጥቷል። እነዚህ ስራዎች በዘርፉ የሚስተዋለውን የምርት እጥረትና የአቅም ውስንነት ለመፍታትም ትልቅ አቅም ይኖራቸዋል። የመጀመሪያው ችግር አለ ህትመት ላይ ደፍተርን ብትወስድ ሁሉ ነገር ብትወስድ የደራሲዎችን የፐብሊኬሽን እንትን ብትወስድ አንደኛ በጣም ውድ ነው አይደለ? በጣም ይቸገራል። ያ ምንድነው ሁሉም ሮ ማቴሪያል ከውጭ ስለሚመጣ ዩኒቨርሲቲዎች ወረቀት ይፈልጋሉ፣ የትምህርት ተቋማት ወረቀት ይፈልጋሉ፣ መንግስታዊ የሆኑ መስሪያ ቤቶች ወረቀት ይፈልጋሉ። ከዚህ ባለፈ ኤክስፖርት የምናደርጋቸው ምርቶች፣ በአገር ውስጥ የምንጠቀማቸው ምርቶች ለምሳሌ ሲሚንት ፋክተሪ ፓኬጁ በሙሉ ወረቀት ነው። ከዚህ የተነሳ የወረቀት ፍላጎታችን ከፍ ያለ ነው። ያለውን አቅም በማሳደግ አዳዲስ ኢንቨስትመንት በማምጣት ለጊዜው እጃችን ላይ ያሉትን የወረቀት ኢንዱስትሪዎች የማምረት አቅም አጠቃቀም በመናሳድግበት ሰዓት ተጨማሪ የወረቀት ምርቶች ወደ ገበያው እንዲገቡ ማድረግ ይቻላል እና ከዛ አንፃር ከፍተኛ ኢምፖርት ሰብስቲቱሽን ፖቴንሻል እንጫወታለን ብዬ አስባለሁ። የግብአት አቅርቦት ሰንሰለትን በማስፋት የተጀመሩ የምርት ስራዎችን ተወዳዳሪነት ማሳደግ፣ የሀገር ውስጥ ፍላጎትን ለመሸፈን በዚህም ሀገር እንድትጠቀም የማድረግ ጥረቶች ግባቸውን እንዲመቱ ምቹ ሁኔታን በመፍጠር ዘርፉ ለኢኮኖሚው የበኩሉን አስተዋጽኦ እንዲያበረክት ማስቻልም ይጠበቃል። በዚህ ረገድ አሁን ላይ ለዘርፉ በመንግስት የተሰጠው ትኩረትም ጉልህ መሆኑ ይነሳል። ወደዚህ ሰፕላይ የሚያደርግ እንትን ያስፈልጋል። ምክንያቱም ከፍተኛ ደረጃ ቲማቲም አብቃይ አካባቢዎች አሉ። እነሱ ይሄንን ውጋጅ በቀጥታ ወደዚህ ሰፕላይ ማድረግ ይሄንን ቫልዩ ቼን ብቻ ማገናኘት ነው የሚቀረው። ከዛ ውጪ ቲማቲም ለዚህ ፋብሪካ ብለው አይደለም የሚያመርቱት። ቲማቲም የሚያመርቱት ለራሳቸው ለቲማቲሙ ነው። ውጋጁን ደግሞ በየቦታው ላይ ተጥሎ አካባቢ ከማቆሸሽ ባለፈ ወደዚህ አይነት ከፍተኛ ጠቀሜታ እንዲኖረው አድርጓል ማለት ነው። ፕራይቬት ካምፓኒ ሊሆን ይችላል ወይ በመንግስት ሊሆን ይችላል ወይ ጥቃቅንና አነስተኛ የክልል መንግስታትም ሊሆኑ ይችላሉ። ወጣቶችና ደርጠው ይሄንን ወደ ላርጅ ስኬል ፕሮዳክሽን አሁን ሪሰርች ነገር አይደለም ፕሮዳክሽን በላርጅ ስኬል ፕሮዳክሽን ቢገባበት በእርግጠኝነት አዋጭ ነው። የወረቀት አምራች ኢንዱስትሪዎች የሚጠበቅባቸውን የምርት አቅርቦት እንዲያሳኩና የውጭ ምንዛሬን ማስቀረት እንዲችሉ የሁሉም ባለድርሻ አካላት ተቀራርቦና በቅንጅት መስራት እንደሚገባም ይነሳል። እንደ ሀገር በአምራች ኢንዱስትሪ ዘርፉ የሚመረቱ የወረቀት ምርቶችን ለውጭና ሀገር ውስጥ ገበያ ለማቅረብ ደረጃቸውን የጠበቁ የህትመትና ፓኬጂንግ ውጤቶች ወሳኝነት ይኖራቸዋል። ከተጠቀምንበት ሁሉም ፋብሪካ ያላቸው ሰዎች ይህንን እንትን ይሄዱበታል ወደፊት ማለት ነው። ይሄም አሉ ብለው እንግዲህ እንደ ሀገር አስተዋጽኦ እያደረገ ስለሆነ እገዛ ይፈልጋል። በዩኒቨርሲቲም ያሉ ተመራማሪዎች፣ በምርምር ተቋማትም ያሉ ተመራማሪዎች እዚህ ላይ አትኩሮት አድርገው ቢሰሩ በኢንዱስትሪ ምርታችን ወይም ማኒፋክቸሪንግ ዘርፋችን ሰልፍ ሰፊሸንት ይሆናል። ይሄ ደግሞ የኢኮኖሚ አቅማችን ከፍተኛ ደረጃ ላይ ይደርሳል። ፕራይቬት ሴክተሩ በጋራ ሆኖ ሊሰራ የሚችልበትን ደንብ አለው። ሁኔታዎቹ እንደ ቀድሞዎቹ ሳይሆን በተሻለ ሁኔታ ከመንግስት ጋር በጋራ ሆኖ ዘርፉን አደራጅቶና አቋቁሞ የድርሻውን የፕራይቬት ሴክተሩ የራሱን ድርሻ ቢወጣ ደግሞ ትልቅ ለውጥ እናመጣለን ብዬ አምናለሁ።